ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት። አባት ሁሌም አባት ነው። ዛሬ እንደ ግሪጎሪያን አቆጣጠር ጁን 15 ደግሞ ልዩ የአባቶች ቀን ነው። አባቶቻችንን የምናከብርበት ለአባቶቻችንም ዋጋ የምንሰጥበትና ከአባቶቻችን ጋር ያለንን መተሳሰር የምናጠብቅበት ብቻም ሳይሆን አባቶች በማኅበረሰባችን ሁለንተናዊ ግንባታ ላይ ያላቸውን በጎ ተጽዕኖ ፈጣሪነት የምናስብበትም ቀን ነው። የአባቶች ቀን እናት ለምን ትሙት ትሂድ አጎንብሳ የምታሳድግ ናት በችግር ተጠብሳ። እናትማ እናት ናት። ታዲያ ለእናቶች ቀንም እያደርሰን እያለን ለአሁኑ ግን የአባቶች ቀን ታሪካዊ አመጣጡን ስንመለከት በዩናይትድ ስቴትስ በ20ኛው ክፍለ ዘመን ጅማሬ እንደነበር እንመለከታለን። ጀማሪውን እንደ ግሪጎሪያን አቆጣጠር በ1910 ሶናራ ስማርት ዶድ ነበረች። ለመጀመሪያ ጊዜ ያከበረችው የዶድ አባት ዊልያም ጃክሰን ስማርት የእርስ በርስ ጦርነት ወታደር ወይም ሲቪል ዋር ቬትራን የነበረ ሲሆን እርሷንና ሌሎች 5 እህትና ወንድሞቿን የአባቷ ዊልያም ጃክሰን ስማርት ባለቤት የዶድ እናቷ በወሊድ ወቅት ከሞተች በኋላ ዊልያም ጃክሰን ስማርት 2 አግብቶ 2 የፈታ ቢሆንም ቅሉ እሷንና እህትና ወንድሞቿን ያለ እናት በጽናት አሳድጓቸዋል። ለዚህም ነበር ሶናራ ስማርት ዶድ የአባቶች ቀንን ለማክበር የተነሳሳቸው። የእናቶች ቀን ሲከበር ለመጀመሪያ ጊዜ በ1909 በስፖከን ቤተ ክርስቲያን በመመልከት ተነሳስታ የአባቶች ቀንን ማክበር ጀመረች። አባቶቻችንን ከዚህም በላይ ይገባቸዋል። ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት የሚባለው ለዚህ ነው። ውድ አድማጭ ተመልካቾቻችን ይህ የአዲስ ኃይል የዩቲዩብ ቻናል ስያሜም ተያያዥ ምስጢር ያለው በመሆኑ መልካም የአባቶች ቀን ተመኘን። መልካም የአባቶች ቀን በሕይወት ላሉ አባቶቻችን። በሕይወት የሌሉትንማ ከየት እናመጣቸዋለን? ፈጣሪ በአጸደ ገነት ያኖርልን። ሁሌም ለአባትና እናቶቻችን ክብር እንስጥ፣ ለቤተሰቦቻችንም ቅድሚያ። ሁሌም ለአባትና እናቶቻችን ክብር እንስጥ፣ ለቤተሰቦቻችንም ቅድሚያ። ቤተሰብ ሰላም ሲሆን ሀገር ሰላም ይሆናል። መልካም የአባቶች ቀን ቸር ይግጠመን።